ተቀድበታል። አው ቀዱ ምን ያህል ገንዘብ አስቀድደዋል? ቢያንስ የቀደርኩ ገንዘብ እስከ 90 ምናምን ሺህ ይሆናል። 90 ምናምን ሺህ ይሆናል። 97 ሺህ ምናምን ይሆናል። የቀበርኩ ደግሞ 30 ሺህ ምናምን ብር ይሆናል። ወይኔ የት ነው የምትቀብርበት? የሆነ ማዕድን የሚባል ዋና አለ እና እዛ ነበር የሚቀብረው። መሬት ውስጥ ነው የምትቀብረው? አው ለጓደኞቼ ነበር ማስቀምጥላቸው። ወይኔ እንዴት አድርገን የምትቀብረው? ቆፍረዋለሁ እገልበዋለሁ አስቀምጠዋለሁ። ሳያቅ ነው እያወቀ ነው የምትቀብረው? አረ ምንም አያውቅም እሱ ራሱ ሩዳም ያውቅ። ከሁለት እስከ 3 ሳምንት በኋላ ነው 1,200,000 ብር ይሆናል። እንዴ ብሩ አልቋል? አው ባዶ አድርጎኛል አባቴ። ይሄ ወቃ በተቀመጠበት ቦታ ሁሌ ብር አጣደውኝ በቃ እሰራለሁ ግን ባዶ እጄን ነው የማገኘው። ሌላ እንዴት እንደሚወስድ ሁሉ አላውቀውም። እንዴት እንደሚወስድ እንዴት እንደምደብቀውም ያውቃል። አው ትራሴ ስር ሁሉ አድርጌው ሱሬን ተኝቼ አጠዋለሁ አንዳንዴ። ትራስም አድርገው ከዛም አድርጌው ይጠፋል። አው ይጠፋብኛል። እንግዲህ የሰው ጠላቱ ቤተሰቡ ይሆናል የሚለው እንዲህ ነው። ትራስ ስር እንዴት አድርገህ ነው የምትወስደው? ትራስ ስር እሱን ጓደኞቼ አሪፍ እንቅልፍ ያስወስዱልኛል። አንስቼ ይዤው እሄዳለሁ። አሪፍ እንቅልፍ ያስወስዱልሃል? አው ሲነሳውላ በቃ አንዳንዴ ዱካክ እንዲለው ስራ እንዲቀር ነበር የሚያደርጉት። እሱን እውነት ነው እውነት ነው አባቴ። ጓደኞቼ እኮ አለ እኮ በጣም የሚገርም ነው በእውነት በጣም ነው የሚገርም አባቴ። እና ዱካክ ታረጉ ትለቁበታላችሁ? አው ከዛም በኋላ እሱ በቃ መነሳት ይደባበረዋል፣ ይተኛል። በቃ ወጥቶ እንደፈለገ ይረጫል። እንዴት አንድ ቀን ሰው ቁማር አይበላም? አንድ ቀን ተበልቶ ያቅም ይበዛል። ሲበዛን ደስ አይለኝም፣ እቀደዋለሁ። እንዴት ነው የምቀድበት? እንደዚህ ብጭቅ ቀደመ የት ነው የምትለው? እበትነዋለሁ መንገድ ላይ። አው ይበተናል፣ እበትነዋለሁ። ለምን ትቀድበታለህ? እንዴ እሱ እንዳይለወጥ ነው አላሜ። እሱ ነው አባቱ? አው እሱ እንዳይለወጥ ነው አላሜ። እኔ አባቱ እንዳይለወጥ ልጁ እንዲለወጥ ነው። ልጁማ አስቀረ ነው እኮ የአባቱን ምድል እኮ ነው ስበን ይወስተር ነው። ሐሳቡን ሁላ እኮ ነው የሰረቅነው። እንዴ ያልሰረቅነው ነገር እኮ የለም። እሱን የእሱን ሐሳብና የቀረው ነገር አለ እንዴ? ሁሉን ነገር እኮ ነው የሰረቅነው። እሱን ለመግደል ነበር አላሚ፣ አልተሳካም። ወይኔ ትምህርቱን እንዳያቅ ነው ያረከው። ትምህርት በጣም ጎበዝ ነበር። ከ1 እስከ 3 የሚወጣ ልጅ፣ ሁለተኛው ላ ሲያወጣ የሚያለቅስ ልጅ ነበረ። ከዛም በኋላ ከዛ ትምህርት ቤት የሆነ ሰበብ ፈለኩና በገጀራ ሶል አስገድለው ነበር። ከዛም በኋላ ራሱን መለሰና እንዴ የማይሆንም ብሎ ከትምህርት ቤት ያዘና አባረሩት። ከዛም ላይ ሲመጣ ትምህርት ቤት መሄድ ይመስሏል። እኔ ወደ ቁማር ቤት ነበር የምወስደው። ከዛም በኋላ ትምህርቱን ይወርቃል። ከ7ኛ ክፍል እንደምንም ብሎ እየጸለየ ተማረ። አቃተኝ፣ አሸነፈኝና 7ን አለፈ። አሁን 8ን ይሄን አመት አስደገምኩት። ወይኔ 8ን አመት ይሄን አመት አደገም። አው አሁን እኮ ከተሻለው ሊያልፍ ነው ማለት ነው። ሌሊት ውጪ ነው የምታሳድረው? ውጪ ኖርማል እየሄደ ትቦ ስር ያሳድረዋለሁ። ማላሳድረው ቦታ የለም። የትም ዳክሰን ሰፈር ይሄዳል። ምንም አያረግም። ገንዘቡን ይቀደዋል፣ ይበትነዋል። ማሄድበት ቦታ የለም። ይጣላል፣ ይደማል። ከዛ ከነቃ በኋላ ይሄደ ምን ሆኜ ነው እጄ ላይ ጠባሳ ይኸው። ይሄን ሁላ ምን ሆኖ እንደሆነ አያውቅም። እኔ ነኝ ግን እንደዚህ ያደረኩት በጠርሙስ ራሱ እንዲሸረክት አድርጌ። የት ጋር የት አልጠባሳው? ይሄ ጠርሙስ ነው? አዎ ሰይጣን አጋንንት ነና እያወክ ለምን ትጠይቀናለህ? እንደዚህ ወራረሳል ብለህ ትገምት ነበር አንተ? ያው ጥርጣሬው ነበረኝ አባቴ። አዎ የእርሱን መጽሐፍ ካነበብኩ በኋላ የእሱ ባህሪ ሲቀየርብኝ ይሄ ጥርጣሬ ነበረኝ እኔ። አሁን ደግሞ ያው በግልጽ ያየሁት ነው። እንግዲህ ይሄን ይመስላል። እንግዲህ አዎ ይሄን ይመስላል አየሁኝ እኮ አባቴ። በአብዛኛው ትውልዳችን ከአጋንንት ጋር የመኖሩ ምልክቶች ብዙ ናቸው። ብዙ ምልክቶች አሉት። ቅን አለመሆኑ በራሱ አንድ ሌላ ነገር ነው። አለማስተዋሉ ሁለተኛ ነገር ነው። አለማሰቡ ሶስተኛ ነገር ነው። በአመልና በሱስ መጠመዱ ይሄኛውም ሌላ አደጋ ነው። ቤተሰብ በጎ አለመሆኑ አንደኛው ነው። ግፍና ተንኮል፣ መሰሪነትና ደባ፣ የጨለማ ስራዎች በብዛት የሚታይበት ሆኖ መገለጡ አንደኛው ማስረጃ ነው። ስለዚህ ምንም በባርኮት ውስጥ መገኘትን እድላችን ባልሆነ አቅጣጫ የቆመን የሚመስለው። በልተዘጋጅ ነው ጥሉት። የትኛውን በጣም ተንኮለኛው ከውስጡ ካለው በቃ ሁላችንም አንድ ነን እኮ ወንድማማቾች በለን። አጋንንት ነው ሰይጣኖች። እኛ እኮ ምንም እኮ ያኔ ሰው አይበስም እንዴ? ከኛ ሰው እኮ ነው እኛን ክፉ ያደረገን።
ሰው ክፉ ለመስራት ወደኛ ይመጣል። በቃ እኛ ደግሞ ክፉ ነገር እንወዳለን እናደርግለታለን። ከዛ እናቱን ዘመዶች ጨረስኩ፣ ቤተሰቦች ጨረስኩ፣ አባጋ ጀመርኩ። 2 ሰው ስገል ተያዝኩ። ወይኔ አለ ብዙ አይነት አሰራር አለ። ታታዊው ዓለም ላይ የሚከናወን ብዙ ነገር አለ። ምን ቅጡ ይሄ አውደ ነገስቱ ላይ ያለው ነገር ምን ቅጡ። በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በቅዱስ ዑራኤል ስም ሲኦል ታስረናል። ቶሎ ሰባት ጮህ ነው። ምክር አለመስማት፣ ቦታ አለመለየት የበለጠ ደግሞ ለመለከፍ ምቹ ነው። ጓደኞችን አለመለየት፣ የጓደኞችን ባህሪ አለማወቅ የበለጠ ለውድቀት የሚጋብዝ ነው። ስንት ዓመት ነው? 16 ዓመት ነው። 16 ዓመት 1 ሚሊዮን ብር በላይ ማውደም ማለት ነው። ካልደከምንበት ካልሮጥንበት ቀላል ነው። ያልደከምንበትን ያልሮጥንበትን ለማባከንም ቀላል ነው። ደግሞ የበለጠ ለመሞት ቀላል ነው። የበለጠ ለመሞት ስላልደከምንበት የሚባክንበት መንገድ ወደ ጥፋት የሚወስደው ላይ ነው። እሺ በተደጋጋሚ ህልሜ ነበር። በተደጋጋሚ የሆነ ፊልም የሚመስል ህልም ነበር። ምንድነው? የሆነ ክብ ነገር ውስጥ ታስሮ አይ ነበርና ውሻ ነው ሁሌ አንድ ፈታና ውሻ አሯሩጥ ይነግዘኝ ነበር። አንድ ሰሰለ ስፈታ ውሻ ይነግዘኝ ነበር። ህልም ነው። አዎ። ከዛ የሆነ ነጭ ነገር መጥቶ ቲሸርትን ይዘው ይዳል። ትላንትና የታል ቲሸርት? እኔ እንጃ ይሄን ቲሸርት ነበር ያደረጉት። ምንም በቃ ውጪ ነው የምታድረው። ዝም ብለህ ነው በቃ ምንም። ቤት ውስጥ እነሱ የሚነግሩኝ ነበረ ውጪ ነው የምታድረው ምናምን እያሉ። እኔ ግን ውሸት ነበር ይመስለኝ። አባ ውጭ ማደርን አታውቅም? ምንም አውቀው ነገር የለም አባ።